ሰላም እንዴት ናችሁ ቻናችን ቤተሰቦች ሙለር ነኝ እንግዲህ በዛሬ ቪዲዮአችን ላይ ብለን በጁን 27 ሊስት እንደሚደረግ ይታወቃል ስለዚህ ከዚህ ጋር ተያይዞ አብዛኛው ሰው ማወቅ አለበት ያሰብኩት ዋና ነጥብ አለ ይሄ ምንድነው ያው ክሌም በቅርቡ ይጀምራል ዛሬ ወይም ነገ ሊጀመር ይችላል ነገር ግን ክሌም ከማድረጋችሁ በፊት ይሄን ነጥብ የማታውቁ ከሆነ በኋላ ላይ የሰራችሁትን ቶከን እንዳለ ልታጡ ስለምትችሉ ይሄን ቪዲዮ በደንብ ተመልከቱ ምን ማድረግ እንዳለባችሁ ምነግራችኋለሁ ለሊስቲንግ ክሌም መች እንደሚጀምርም እናያለን ማለት ነው እንግዲህ ምናልባት ቶከን ያልተቀበላችሁ ሰዎች ቶከኑ ተሰጥቷል ያው ብለም አፕሊኬሽን ላይ ገብታችሁ ማየት ትችላላችሁ ቶከናችሁን ለማየት የመጀመሪያው ሆም ፔጅ ላይ እዚች ጋር ኤርድሮፕ ቼከር የሚል አለ ቼክ ማይ ቶከንስ የሚለውን ነክታችሁ ቼክ ማድረግ ትችላላችሁ ቼክ ማይ ቶከንስ የሚለውን ስትጫኑ እንደዚህ ይመጣላችኋል ማለት ነው ከዛ ኔክስት እያላችሁ ቶከናችሁ ማየት ትችላላችሁ ለምሳሌ አሁን እዚህ ጋር ሌቭል አለ እኔ አሁን ከረንትሊ ሌቭል 7 ደርሻለሁ ሌቭል 7 ማለት ኤቭሪቲንግ ታስክ ጨርሻለሁ ፋርሚንግም አይ ቲንክ አንድ ብቻ ነው የቀረኝ ፋርሚንግ ማለት አሎኬሽን ላይ መጨረሻ ላይ ፋርም ባደረጋችሁ ቁጥር ክሌም የምታደርጉት 50000 ሲደርስ የምትወስዱት ሌቭል ነው እዛ ላይ ደርሼ ነበር አንድም ታስክ አልቀረኝም ብዙ ነገር ሰርቻለሁና ሌቭል 7 ገብቻለሁ ሌቭል 7 የገባችሁ ሰዎች እንደዚህ ነው አሎኬሽናችሁ እናንተም ምናልባት ግን ከሌቭል 7 እና በታች ያላችሁ ደግሞ አነሳነስ ያለ ቶከን ነው የምትወስዱት እና በሌቭል መሰረት ነው የሰጠው ምናልባት ደግሞ ሜን ፖይንት እና የተጨማሪ ኦንቼን ታስኮችን ሰርታችሁ ከነበር ደግሞ ሌላ አሎኬሽንም አላችሁ 1000 ማለት ነው ከዛ ባለፈ ደግሞ መጨረሻ ላይ ትራይብ ላይ ምናልባት ካላችሁና ትራይብ የምትከፍቱ ከነበር ሌላ አሎኬሽን አላችሁ ማለት ነው እንደዚህ አድርጎ ቶታል አሎኬሽናችሁን በዚህ መልኩ ነው የሚያሳያችሁ ስለዚህ እናንተ እንደዚህ ከመጣላችሁ በኋላ ምንድነው የምታደርጉት ክሌም ለማድረግ ከስር ኮቶ ኤርድሮፕ ሚላለ እሱን ትጫናላችሁ ማለት ነው ስለዚህ አሎኬሽናችሁ ይሄ ነው እና ዋና ነጥብ በዛሬ ቪዲዮ ላይም መደብ ነገሬ ማለፍ እንፈልገው ነገር ምንድነው ለምሳሌ ቅድም አይታችሁ ከሆነ እኔ አሎኬሽን 17000 ነው ነገር ግን አሁን ላይ ያሳየኛል 5100 ነው ይህ ማለት ከረንትሊ አንድ ሰው ኤርድሮፑን ክሌም ማድረግ ምፈልገው ወይም ደግሞ አሁን ላይ ነው ምፈልገው ሚል ከሆነ ክሌም ማድረግ የሚችለው 5100 ነው ማለት ነው ከዛ በኋላ ይሄኛውን ክሌም የሚያደርግ ከሆነ ሌላው ይቀርበታል ለምሳሌ አሁን ከዚህ ላይ 12000 ምናምን ይቀራል አይደል አሁን ይሄኛውን 5000 ወስዳሉ የሚል ከሆነ ያ ቀሪው 12000 ይቃጠላል ወይም ደግሞ ወደፊት መውሰድ አልችልም ማለት ነው ስለዚህ እናንተ ምናልባት እዚህ ጋር ያራታችሁ አሎኬሽን አለ እዚህ ደግሞ የራታችሁ አሎኬሽን አለ አሁን ላይ ክሌም አደርጋለሁ የምትሉ ከሆነ የሰራችሁትን አጠቃላይ ቶከን ታጡና እዚች ጋር የምታሳያችሁን ብቻ ነው መውሰድ የምትችሉት ማለት ነው ይሄን በኤግዛምፕል ለማሳየት ያህል እዚች ጋር how claiming works የሚላል እሱን ተጭኜ ባሳያችሁ ያው ክሌም ወዲያው መጀመር ትችላላችሁ ልክ ሊስት እንደተደረገ ክሌም ማድረግ ትችላላችሁ ነገር ግን 30% ነው ክሌም የምታደርጉት ማለት ነው ከዛ በኋላ ያለው ያው አሎክ እየተደረገ ነው የሚመጣው በ180 ቀናት ማለት ነው ነገር ግን እንዳልኳችሁ ክሌም የምታደርጉ ከሆነ ክሌም ካደረጋችሁ በኋላ የሚቀረው አማውንት በአጠቃላይ በርን ይደረጋል ወይም ደግሞ ከናንተ ላይ ይወሰዳል ማለት ነው እነሱ ይሄን ያደረጉት ቶታል ሳፕላይ ለመቀነስ ነው ግን ያው እናንተ እስከሰራችሁ ድረስ ይሄን ነገር በደንብ ማወቅ አለባችሁ ክሌም ካደረጋችሁ ስለምታጡት ማለት ነው እና ክሌም አላደርግም የምትሉ ከሆነ ደግሞ ግዴታ 180 ቀን መጠበቅ አለባችሁ ማለት ነው ከዛ ባለፈ ግን አንድ ያስቀመጡት ነገር አለ እኔ ማሳያት የፈለኩት ይሄን ነገር ነው ለምሳሌ እናንተ ቶታሊ ወደ 10 ብለም ተሰጣችሁ ነበር just maximum allocation ላይ 10 ቶከን ተሰጣችሁ ነበር ልክ ሊስት ሲደረግ ክሌም አደርጋለሁ የምትሉ ከሆነ ምን ይደረጋል ከ10 ብለም ላይ 3 ይሰጣችሁና ቀሪው 7 በርን ይደረጋል ከናንተ ላይ ይወሰዳል ስለዚህ እናንተ አላችሁ የሚባለው ስንት ነው 3 ነው ማለት ነው ከዛ በኋላ ይቀራል ወይም ደግሞ ክሌም ከተጀመረ ወይም ደግሞ ሊስት ከተደረገ ከ30 ቀን በኋላ ክሌም አደርጋለሁ የምትሉ ከሆነ 4.17 ይሰጣችሁና ቀሪው 5.83 በርን ይደረጋል ወይም ደግሞ ከናንተ ላይ ተወስዶ ይቀነሳል ማለት ነው አይኒ 180 ቀን ተጠብቃለሁ የምትሉ ከሆነ ደግሞ ሙሉ ቶከኑን የሰጣችሁን አጠቃላይ ቶከን ክሌም ማድረግ ትችላላችሁ ማለት ነው ለምሳሌ በእኔ ሂሳብ ከሄድን 17000 አይደል የተሰጠኝ በመጀመሪያው ቀን ክሌም ማድረግ ከሆነ 5100 ይሰጠኛል አይ መጨረሻ ላይ ጥብቄ ከ180 ቀን በኋላ ነው ክሌም ማድረገው መለው ከሆነ ደግሞ 17000 መውሰድ ይችላል ነገር ግን እንዳልኳችሁ መጀመሪያ ክሌም ካደረጋችሁ አጠቃላይ ቶከናችሁ ይጠፋል ወይም ደግሞ ይቀራል ማለት ነው ስለዚህ ይሄን በደንብ አስቡበት በጣም ሪስኪ ነው ምክንያቱም እስካሁን የፈርቹበትን ነገር በ30% ብቻ ማጣት አለብኝ የለብኝ የሚለው ነገር መደም መወሰን ስላለባችሁ ማለት ነው ያው እንግዲህ ሊስቲንግ በነገው ዕለት ይካሄዳል እስካሁን ድረስ ኤምኤክስ ያሳውቋል ያው ሊስት እናደርጋለን ብለዋል ቢትጌትም አሳውቀዋል ከዛ ባለፈ ብለን በራሱ አፕሊኬሽን ላይና የተለያዩ ዲኤክስ አሉ እና ዲዳስት እና ስቶንፋይ አሉ እነሱን ሊስት የሚደረገው ምናልባት ከዚህ በኋላ ሌላ አናውንስመንት ካለና ሌላ ኤክስቼንጅ ካለ አሳውቃቸዋለሁ ለአሁኑ ግን ያለው ይሄ ነው ስለዚህ ክሌም አደርጋለሁ የምትሉ ከሆነ ደግሞ ክሌም ያው እስካሁን ድረስ አልተጀመረም ምናልባት ወይ ዛሬ ወይ ነገ ሊከፈት ይችላል
የዛኔ ክሌም አድርጋችሁ ወደ ኤክስቼንጅ መላክ ትችላላችሁ ማለት ነው። ነገር ግን እንዳልኳችሁ ሪስኩ እንደነበረ ነው ማለት ነው። ከዛ ባለፈ ክሌም ሲጀምርና ሌሎች መረጃዎችን ለማግኘት ቻናላችንን ጆይን ማድረግ ትችላላችሁ ማለት ነው። ሌሎች ስራዎችንም ስለምታገኙ ጆይን በሉ። ምናልባት ክሌም የሚጀምር ከሆነ ሌላ ቪዲዮ ላዘጋጅላችሁ እችላለሁ፣ አሊያም ደግሞ እዚሁ ላይ ቴሌግራም ላይ ፖስት ይችላችሁ ለታው ይችላል ማለት ነው። ነገር ግን አሁን ያልኳችሁ ነጥብ በደንብ ኮንሲደር አድርጉ። ምናልባት ያልገባችሁ ነገር ካለ ኮሜንት ስራ አስቀምጡልኝ። ግሩፕ ላይ ገብታችሁ እርስ በርስ መጠያየቅ ትችላላችሁ ማለት ነው። ለጊዜው ያለው መረጃ ይሄ ነው። በቀጣይ እንገናኛለን። ይመቻችሁ። አመሰግናለሁ። ቻው ቻው።